ሰላም ጤና ይስጥልኝ የዶክተር ዮናስ ቤተሰቦች እንደምን አላችሁ? ዛሬም እንደተለመደው በአንድ ጠቃሚና አስተማሪ ሐሳብ ተገናኝተናል። ዛሬ የምነግራችሁ ደግሞ ፊታችሁን በፍጥነት እያስረጁ ያሉ ባለማወቅ እያደረጋችሁት ያሉትን በተለይ መሰረታዊ 5 ነገሮች አሉ። እነዛን እነግራችኋለሁ። ይሄን ችግር በጣም ብዙዎች ላይ ያስተዋልኩት ስለሆነ ነው ለግንዛቤ ይሄን ቪዲዮ ያዘጋጀውላችሁ። እድሜያችሁ ገና ሆኖ ነገር ግን አንዳንድ ሰዎች ስትታዩ ግርጅፍ ያላችሁ ገና ልጅ ሆናችሁ 20 30 40 ቤት ሆናችሁ በጣም ትልቅ ሰው የመምሰል ነገሮች አሉ። ይሄ የሚፈጠረው ባለማወቅ የምትሰሯቸው ስህተቶች ከአኗኗር ከአመጋገብ ጋር ተያይዞ የምታደርጓቸው ነገሮች አሉ። ስለዚህ እስቲ ያለ እድሜያችን የሚያስረጁን ፊታችን፣ ሰውነታችን፣ አቅማችን ቶሎ እንዲደክም የሚያደርጉ ነገሮች ምንድናቸው? ይሄ ወጣትነት ውበታችንን፣ ጤናችንን፣ አቅማችንን፣ ጥንካሬያችንን ይዘን ለመቆየት ምን እናድርግ የሚለውን በዚህ ቪዲዮ እናያለን። አብራችሁን ቆዩ። ለቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ይሄን መረጃም ላይክ እና ሼር እያደረጋችሁ እንደዚሁ ሌሎችም ጋር ደርሶ እንዲማሩበት አገሯቸው። በቀጥታ ወደ ሐሳባችን እንግባ። በመጀመሪያ ደረጃ ማነሳው ስለ ጭንቀት ነው። በነገራችን ላይ ጭንቀት በጣም ቶሎ እንድንወድቅ እንድናረጅ ከሚያደርጉ ነገሮች አንዱ ነው። አሁን ስለ እርጅና ይሄ ከአቅም ጋር ከቆዳ ጋር ተያይዞ እያወራው ስለሆነ ነው እንጂ ስትረስ፣ ጭንቀት በሰውነት ውስጥ በጣም በርካታ የጤና ቀውሶች ያመጣል። ይሄ በነገራችን ላይ በጣም በምትጨነቁ ጊዜ ማዲያት ይወጣል፣ ሽበት ይወጣል፣ የፊት መስመሮቻችሁ እየተዳከሙ ይሄዳሉ፣ ቆዳችሁ እየላላ ቀስ እያለ እየወረደ ሽብሽብ እያለ ይሄዳል። ገና ወጣት ሆናችሁ በስራ በትዳር በተለያየ ነገር ከፍተኛ ጭንቀት ካለባችሁ ስትረስ ሆርሞን ሰውነት ላይ በየጊዜው ከፍ ዝቅ የሚልባችሁ ከሆነ ይሄን ነገር ለማስተካከል መሞከር አለባችሁ። አለበለዚያ በጣም ወጣትነታችሁን ቶሎ እያጣችሁት እየደከማችሁ በአቅምም እየተዳከማችሁ በስነ ልቦናም በስነ አእምሮ ችግር እየተጋለጣችሁ ሰውነት ቆዳችሁ እየተሸበሸበ ግርጅፍ እያለ ይሄዳል። ስለዚህ አንዱ ወጣትነታችንን ቶሎ ከሚያሳጡን ቶሎ እንድንወድቅ እንድናረጅ ከሚያደርጉን ነገሮች አንዱ ስትረስ፣ መጨናነቅ፣ ጭንቀት ነው። ስለዚህ ይሄንን ለማስወገድ ሞክሩ። ሌላው ከፍተኛ የአልኮል መጠጦችን መጠቀም። ይሄ በነገራችን ላይ በተለይ ወንዶች ላይ አሁን አረቄ፣ ጂን እንደዚህ አይነት ጠንከር ያሉ መጠጦችን አዘውትሮ መጠቀም። እንደዚህ አይነት ነገሮች በተለይ የፊት ከለራችሁም ቆዳ ከለራችሁ እንዲለወጥ ያደርጋል። እርጅናም ቶሎ ሰውነታችሁ ላይ እንዲመጣ ያደርጋል። በተለይ ከፍተኛ የአልኮል መጠጦችን እንደ ሱስ ሆኖባችሁ በየጊዜው ደጋግሞ የመጠጣት ነገር ካለ ገና ወጣት ራሱ ብትሆኑ ፊታችሁ በጣም ከለራችሁ እየተለወጠ እየላላ ቆዳችሁ ውጥር ጥንከር ያለ የነበረው እየላላ ይሄዳል። ወዛችሁን እያጣችሁ በጣም ግርጅፍ እያላችሁ ትልቅ ሰው እየመሰላችሁ ትሄዳላችሁ። ጠንካራ የአልኮል መጠጦች በጣም ቆዳን ከሚጎዱ አቅማችንን፣ አይምሮአችንን፣ ብዙ ነገሮቻችንን ከሚጎዱ ነገሮች ውስጥ አንደኛው ነው። ስለዚህ ቶሎ አቅማችሁን እንዳታጡ፣ ቶሎ እንዳታረጁ፣ ውበታችሁን እንዳታጡ እንደዚህ አይነት በተለይ አልኮል መጠጦችን ጠንከር ያሉ እንደ ጂን፣ አረቄ እንዲህ አይነት መጠጦችን የምትጠጡ ከሆነ ያህን በተቻለ አቅም ለመቀነስ መሞከር ነው። ሌላው የሰውነት ሁኔታ በነገራችን ላይ አጭር ሆነው ቀጭን ሰዎች ብዙ ጊዜ እድሜያቸው ቢሄድ ራሱ ልጅ የሚመስሉ አሉ። አንዳንዴ ደግሞ እድሜያቸው ገና ልጅ ሆኖ ነገር ግን ረጅም ሆነው ወፍራም የሆኑ ሰዎች ቶሎ የመውደቅ ሰውነታቸው ትልቅ ሰው የመምሰል ነገሮች አሉ። ይሄ በነገራችን ላይ የሰውነት ሁኔታችሁ፣ አፈጣጠራችሁ፣ ተፈጥሯችሁ በራሱ ይሄ ቶሎ ከመውደቅ ጋር ወይንም ወጣትነትን ይዞ ከመቆየት ጋር በጣም ትልቅ አስተዋጽኦ አለው። ይሄ ከአፈጣጠራችሁ በራሱ አንድ እገዛንም ያደርጋል። እንደገና ደግሞ አፈጣጠር በራሱ ተጽዕኖ ያደርግባቸዋል። አጠር ያሉ ቀጠን ያሉ ሰዎች እድሜያቸው ከፍ ቢል ራሱ በጣም ልጅ መስለው የመታየት ነገሮች ይኖራሉ። ይሄ ሰውነታቸው በራሱ ተፈጥሮ የሚሰጣቸው ናቸው። ረዘም ወፈር ያሉ ሰዎች ደግሞ ብዙ ጊዜ ቶሎ የመውደቅ ነገሮች ሰውነታቸው፣ ፊታቸው፣ ቆዳቸው ቶሎ የመውደቅ አይነት ነገር ትልቅ ሰው የመምሰል አይነት ነገሮች ይፈጠራሉ። ስለዚህ ይሄ መርዘም፣ መወፈር፣ ማጠር፣ መቅጠን ይሄ ተፈጥሮ በራሱ አንድ እንደዚህ አይነት ሁኔታዎች ላይ የራሱ የሆነ አስተዋጽኦ አለው።
ሌላው ደግሞ አመጋገብ ነው የምናነሳው። በጣም ትልቁ ነገር አመጋገብ ጤናችንን፣ ውበታችንን፣ ብዙ ነገሮቻችንን የሚይዝልን ነገር ነው። በተለይ አሁን ከዚህ ጉዳይ ጋር ተያይዞ አትክልት፣ ፍራፍሬ እንደዚህ አይነት ነገሮችን መመገብ በጣም ጥሩ ነው። ከዛ ባለፈ ደግሞ ስጋ በተለይ አዘውትራችሁ የምትመገቡ ከሆነ ስጋ ቶሎ እንድትወድቁ ከሚያደርጉ ነገሮች ውስጥ አንደኛው ነው። ስጋ የራሱ የሆነ ጥቅም አለው። ነገር ግን በልክ በአግባብ ስትመገቡት ነው። አንዳንድ ሰዎች እኔ ስጋ ወዳለሁ እያሉ በቃ ሁሌ ስጋ የመመገብ ነገሮች አሉ። እንደዚህ ሲሆን በጣም ቶሎ አለዕድሜያችሁ እንድትወድቁ ያደርጋችኋል። ስጋ በጣም የምትወዱ ስጋም ይሄ አዘውትሮ የመመገብ ፍላጎት ካላችሁ ደግሞ ከሌላ ነገሮች ጋር ደባልቃችሁ ተመገቡ። አሁን ይሄ ኖርማል ባዶ ስጋ ከምትመገቡ ስጋ በጎመን አትክልት ሰርታችሁ መደባለቅ፣ በድንች ስጋ በድንች እንደዚህ ከሌላ ነገር ጋር ደባልቃችሁ ብትመገቡት ይሻላል። ይሄ አዘውትሮ ባዶ ስጋ ብቻ መመገብ ቶሎ ሰውነትን እንዲወድቅ ያደርጋል። ዋናው ነገር ግን አትክልትን፣ ፍራፍሬን በደንብ መመገብ ያስፈልጋል። አትክልት፣ ፍራፍሬ ጤናም ይሰጣችኋል። ለቆዳችሁም በጣም ጠቃሚና አስፈላጊ ናቸው። ቆዳችሁ ጠንካራ ሆኖ ወዙን ይዞ ለስላሴውን ይዞ ወጣትነት ውበቱን ይዞ ለማቆየት ይሄ አትክልቶችን፣ ፍራፍሬዎችን፣ ኦርጋኒክ የሆኑ ነገሮችን መመገብ በጣም ትልቅ እገዛን ያደርጋል። ሌላ ሲጋራን ነው ማነሳው። በዚሁ ሱሶች በአጠቃላይ ጎጂ ናቸው። ግን በተለይ ሲጋራ የሚያጨሱ ሰዎች ቶሎ እንዲያረጁ ያደርጋል። ይሄ ላይ የሚታዩ ለምሳሌ የከንፈር መጥቆር፣ የአይን ቢጫ መሆን፣ የፊት ከለር መጎዳት እንደዚህ አይነት ነገሮች ብዙ ጊዜ አጫሾች ላይ ይታያል። ይሄውን ውስጣቸው፣ ሳምባቸው፣ ጉሮሮአቸው፣ ውስጣዊ ነገሮቻቸው ላይ የሚያመጣው ሲጋራ ማጨስ የራሱ የሆኑ በርካታ ጉዳቶች አሉት። እላያቸውን ግን ስናስተውል ደግሞ እንደዚሁ ቆዳ ላይ በጣም ትልቅ ጫና ያሳደረባቸዋል። ሲጋራ ማጨስ ቆዳ ሴሎቻችሁ በጣም እንዲጎዱ ያደርጋል። ስለዚህ እንደዚህ አይነት ሱሶችም ካሉ ከነዚህ ነገሮች መራቅ ያስፈልጋል። እንግዲህ በተለይ እነዚህ አሁን ያነሳውላችሁ 5 ነገሮች በጣም ወጣትነታችን ላይ፣ ርጅናችን ላይ፣ ቆዳችን ላይ፣ አቅማችን ላይ ትልቅ ሚና የሚጫወቱ ነገሮች ናቸው። ስለዚህ እነዚህን ነገሮች በማወቅ በማስተካከል ወጣትነታችሁን፣ ውበታችሁን፣ ቆዳችሁን፣ ጤንነታችሁን መጠበቅ ያስፈልጋል ማለት ነው። ይሄን መረጃ ላይክና ሼር አድርጋችሁ ለሌሎችም አጋሯቸው። ለቤት አዲስ የሆናችሁም ቻናሌን ሰብስክራይብ በማድረግ ቤተሰብ ሁኑ። የዛሬን በዚሁ አበቃው። በቀጣይ ቀን ልክ እንደዚሁ ይጠቅማችኋል፣ ያስተምራችኋል ምለውን ሐሳብ ይዤላችሁ ዳግም የምንገናኝ ይሆናል። እስከዛው በያላችሁበት መልካም ጊዜ